መጽሐፍ ቅዱስን ይዘን ከሆነ እያወራን ያለ ነው። እንግዲህ ጽሁፉ አውድ የሚባል ነገር አለው፣ የግራመር መዋቅር የሚባል ነገር አለው። በግልጽ ነው የተቀመጠው። በጣም መሰረታዊ የሆኑ ጥያቄዎች ከእግዚአብሔር ማንነት አንጻር ጻድቅ ነው እግዚአብሔር ከሚለው አንጻር አሁን በሰጠው ትንታኔ ላይ ጥያቄ እናነሳለን። ለኦርቶዶክስ ቤተክርስቲያን የመጀመሪያው ኃጢአትን የሰራው አዳም ነው፣ ኃጢአተኛው አዳም ነው እንጂ ሌሎች ኃጢአተኞች አይደለንም። ስለዚህ ህፃናቱ ንጹሐን ናቸው የምንል ከሆነ ይህን ጥቅስ ጠቅሰን ማለት ነው። ታዲያ ጳውሎስ ምን ማለቱ ነው? ወደ ዓለም ኃጢአት ወደ ዓለም ገባ ሲል ወደዚህ ወደ ቁስ ዓለም ነው ገባ እያለን ያለው? ወደ ማለት ወደ ሰማዩ፣ ወደ ምድሩ፣ ወደ ተራራው፣ ወደ ምናምኑ ገባ ነው እያለን ያለው? እንደሱ ነው? አንዱ ጥያቄ ይሄ እዚህ ጥቅስ ላይ የሚነሳው። ሁለተኛው ሞት ተወረሰ አይልም ይሄ መጽሐፍ ቅዱስ ክፍል ዶክተር፣ በእውነት በግልጽ እንደው አንተም ካየኸው ሞት ተወረሰ አይልም። ኃጢአት ወደ ዓለም ገባ ይልና ከዛ በኃጢአት ሞት መጣ ነው የሚለው። ሰው ኃጢአት በሌለበት ሞት የለም። ጳውሎስ ከራሱ ጋር አይጋጭም። ምክንያቱስ በግልጽ የትም ሄደን እንዳንቸገር በዚሁ መጽሐፍ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነው። ሞት ኢዝ አ ኮንሲኩዌንስ። የምን የኃጢአት? አይ አዳም ብቻ ነው ኃጢአት የሰራው ከተባለ ሞቱም እሱ ጋር ነው የሚቆመው። ለምን? እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው። ሞቱም እዛው ነው የሚቆመው። በኃጢአቱ የሚጠየቀው ሰውዬ ጋር ነው የሚቆመው። ሐዋርያው ቅዱስ ጳውሎስ እሱን አይደለም እያወራ ያለ። እዚህ ጋር ተያይዞ የሚነሳ ጉዳይ አለ። ኢየሱስ ክርስቶስ ለዓለም ሕዝብ ሁሉ እንደሞተ መጽሐፍ ቅዱስ ያስተምራል። ለሰው ልጆች ሁሉ እንደሞተ። የሰው ልጆች ሁሉ ኃጢአተኞች ካልሆኑ ለምንድን ነው ኢየሱስ ለሰው ልጆች ሁሉ የሞተው? ይሄ በጣም ሊሰመርበት የሚገባ ጥያቄ ነው። ስለዚህ አሁን የቤተ እምነት አስተምሮ እንደነገርኩ አይ ሪስፔክት፣ እሱ ላይ እንትን የለኝም። እኔ ግን ይሄን የመጽሐፍ ቅዱስ ክፍል በትክክል ያየህ እንደሆነ ሐዋርያው ቅዱስ ጳውሎስ እንዳለን አይደለም የተተረጎመው። እንዳለን ጳውሎስ ያለው አይደለም የተባለው። ጳውሎስ አንድም ቦታ ላይ ሰው ሞትን ይወርሳል አላለም። ሞትን ይወርሳል አላለም። በግልጽ የነገረን ኃጢአት በአንድ ሰው በአዳም ምክንያት በግልጽ ይኸው ወደ ዓለም ገባ ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16ም ኢየሱስ ለዓለም ሞተ ወይም እግዚአብሔር ዓለሙን እንዲሁ ስለወደደ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋል ነው የሚለው። ግልጽ ነገር ነው የተጻፈው። ሶ ዓለም የተባለው ይሄ ግዑዛዊው ዓለም እንዳልሆነ የታወቀ ነገር ነው። ስለዚህ ክፍሉ በትክክል ሐዋርያቱ ባሉት መሰረት አልተብራራም። የእናንተን አስተምሮ እሱን ሪስፔክት አድርጌ እሱ እንዳለ ይዤ ግን ሙግቴን በደንብ እንድትይዘው ፈልጋለሁ። ስለዚህ በዚህ አግባብ ህፃናቱ ኃጢአት የለባቸውም የሚለውን ትምህርት ሮሜ ምዕራፍ 5 ቁጥር 12 ሰፖርት አያረግም። አንድ ሮሜ ምዕራፍ 6 ቁጥር 23ም ሰፖርት አያረግም። ሁለት አጠቃላይ የመጽሐፍ ቅዱስ ትምህርትም ሰፖርት አያረግም። ሶስት እኔ ይኸው ማስረጃዬን በዚህ መልክ ነው የማቀርበው። እግዚአብሔር ይስጥልኝ ወዳጄ። አሁን ያልከውን ነገር ሰማኸው እቀበላለሁ። ግን ህፃናት አሁን አንተ እንድታሰምርልኝ የሚፈልገው ኦርቶዶክሳዊ አስተምህሮ የኃጢአት ውርስ የሚባል ነገር የለም። አንድ ሁለት ደግሞ ህፃናት ወደ እኔ የመጡ ዘንድ አትከልክሏቸው መንግስተ ሰማያት እንደዚህ ላሉት ናትና ብሎ የት ላይ እንደተጻፈ ባላቅም የራሱ ኢየሱስ ክርስቶስ ተናግሯል። ህፃናት በኦርቶዶክስ አስተምሮ ህፃናት እንደውም ክርስቶስ የተናገረው የ3 የ4 ዓመት ልጆችን ነው አቅፎ ምናምን ሁላ እንትን ሲል ነበር። የ40 የ80 ቀን ልጅ ምንም አይነት ኃጢአት የለበትም።
አሁን ምነግርህ በቃ ኦርቶዶክስ ያስተምሩህን ነው። ስለዚህ አንድ ኦርቶዶክስ ከአዳም የሚወርሰው ኃጢአት የለም። ኦርቶዶክስ ከአዳም የሚወርሰው ሞትን ነው። ኃጢአት እኛ የምንተገብረው ነው። ዘገቢር ነው ኃጢአት። እኛ አሁን አድገን ተወልደን ምንሰራው ነው ኃጢአት እንጂ ኃጢአትን የለም። በኦርቶዶክስ የለም። ጥንተ ተሐብሶ የሚባል ነገር የለም። በቃ ተስማምተናል ዶክተር። አይ ሪስፔክት ማለት ሬዲ ኦርቶዶክስ የምታስተምረው ትምህርት ይሄ ከሆነ ይህንን አታስተምርም ኦርቶዶክስ። ኦኬ። አይ በቃ አሁን ሌላ ዶክተር ታስተምራለች ገባ ልወጣ ነው ዶክተር። ሌላ ጊዜ ሳገኘ ልጠይቅ ሁለተኛውን ጥያቄ በጣም ሰካለን ገሬ ከኤርሚ ጋር ቀጥሉ ዶክተር። ሰማህ ካለ ዶክተር? አቤት ይሰማል። አዎ ልወጣ ስለሆነ ሁለተኛውን ጥያቄ እንግዲህ ሌላ ጊዜ ሳገኝ ልጠይቅህ። ኤርሚ ሰዓት ብኝ አገልግሎት ከኤርሚ ጋር ቀጥሉ። ቴንኪው ዶክተር ስለ ጊዜ። እኔም ቴንኪው በጣም አመሰግናለሁ ስለሰጠኝ እውቀት። እሺ ፓስተር ተባረክ፣ ጌታ ብዝቶ ይባርክህ። በጣም የተረጋጋና በጣም ለአድማጭ ተመልካቹ ትምህርት ሰጪ የሆነ ውይይት ነው ያደረጋችሁት። ጌታ ይባርካችሁ። በዚሁ መንፈስ ከኤርሚ ጋር ኤርሚ ሬዲ ከሆንክ ከኤርሚ ጋር መቀጠል ትችላላችሁ። አይ ቲንክ ሌላም ቦታ እየተፈለግን ነው ግን እሺ ኤርሚ ቀደምም እያልኩ ነበረ እንደዛ እንደም ያስተውና በቃ ቴንኪዩ። ምንድነው ቅድም ዶክተር የተናገርከው የኒቅያው ክሪድ ላይ ኃጢአት በሚሰረይበት በአንዲት ጥምቀት ወነአምን በአሐቲ ጥምቀት ብለህ ስትናገር ሰምቼ ነበርና የኒቅያው ክሪድ እንደዛ ይላል። ያ ኃጢአት በሚሰረይበት በአንዲት ጥምቀት እናምናለን ብላችሁ ካላችሁ ለአዳልቶች ጥምቀት የአዳልቶቹ ጥምቀት ነው ለኃጢአት ስርየት እንጂ የህፃናቶቹ ጥምቀት ለኃጢአት ስርየት አይሆናቸውም እያልከን ነው አይደል? ኦርቶዶክሳዊ ህብረት ውስጥ የሚጨመሩበት ነው። ኃጢአት የለባቸው። ማን ይህንን ኦርቶዶክሳዊ ጥምቀት ኦርቶዶክሳዊ ህብረት ውስጥ እንዲገቡ ህፃናትን ብሎ የሰራላችሁ ሐዋርያ ያስተማረ ማን ነው? አሁን ስፔሲፊክ የሆነ የአባት ስም ልጠራልህ አልችልም፣ ግን የለም። ስለዚህ የሰው ስርዓት የሆነ ትምህርት ነው ማለት ነው። የሰው ስርዓት ባኩ ሐዋርያትም ሰው ናቸው። የሰው ስርዓት እኮ ሐዋርያትም ሰዎች ናቸው። ሐዋርያቱ የሰሩት ሰዎች እኛ አሁን መቼም ሐዋርያቱ ዝሆኖች ናቸው አልልም። መቼም ሰውማ ሰው ናቸው። የሰው ስርዓት ሌላ እንዳይሆን የሰው ስርዓት ማለት የሰው ስርዓት ትምህርት ማለት በተለይ በትንቢተ ኢሳያስ መጽሐፍ ምዕራፍ 29 በማቴዎስ ወንጌል መጽሐፍ ምዕራፍ 15 መሰረት የሰው ስርዓት ትምህርት ብሎ ያለው ለምሳሌ ምን ይላል? ነቢዩ የተናገረው ነው። ጌታ ኮት አድርጎ የተናገረው ማለት ነው። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ከኔ በጣም የራቀ ነው። በሰው ስርዓት በሆነ ትምህርት በከንቱ ያመልኩኛል አለ። የሰው ስርዓት የሆነ ትምህርት በቃ ከሰው የአእምሮ ጭማቂ የወጣ የሰው የልብ ሀሳብ እንደመሰለው እንዳሻው በቃ በዘፈቀደ እግዚአብሔር ያልተናገረው እግዚአብሔር ያልሰጠው ስርዓት እግዚአብሔር ያልደነገገው ድንጋጌ ማለት ነው። ስለዚህ አሁን በቤተክርስቲያን ታሪክ ውስጥ ወስደህ የሐዋርያቱ ቅብብሎሽ እኛ ጋር አለ ብላችሁ ትላላችሁ። የተቀባበላችሁት በትር ይሁን ትምህርት አይታወቅም። በትምህርት ስትመዘኑ የሐዋርያቱ እንትኑ ላይ ፎከስ ታደርጋለህ። አሁን የምታወራው ነገር ልክ ነው። እውነቱ ይሄ ነው። እውቀት ላይ ፎከስ ታደርጋለህ። ይሄ ታዲያ ምንድን ነው እንድንማማር? ይሄ ታዲያ ምንድን ነው? የሆነ አሉባልታ ይመስላል፣ በዋልት ይመስላል። አሉባልታና ትምህርት ሳታውቅ ነው እንደ የገባህበት ቻለው። ልክ አሁን ፓስተሩ እንደነበረው አይነት ታደርጓለህ። እሱ ባወራበት እኔ ላወራህ አልችልም። እሱ ያወራው በእግዚአብሔር ቃል እውቀት ነው። እኔም በእግዚአብሔር ቃል እውቀት ነው የማወራህ። ቤተክርስቲያናችሁ አስተምሮት ከሐዋርያት ትምህርት የተቀዳ ነው። ሐዋርያቱ ቅብብሎሽ እኛ ጋር አለ ብላችኋል። ምንድን የተቀባበላችሁት? በትር ነው ትምህርት ብለን ስንል በትርም ትምህርትም አይደለም። በትር ማለት ስልጣን ማለት ነው። ስልጣንም የለም ትምህርትም የለም። ትምህርታችሁ ከተባለ ዋናው ከአምስቱ አዕማደ ምስጢር አድምጠኝ
ዶክተሩ በደንብ እኔ መርፌ ወጋለሁ እኮ በእንደዚህ መርፌ በደንብ ወጋለሁ በእግዚአብሔር ቃል። እናንተ መርፌ ቧልት ነገር ነው የሚያወራው የሴት ወሬ ነው። እኔ ደግሞ እውቀት ሲኖር አንድ ቀን ገብቼ እውቀት ሲኖር እታችረድ የባልቴት ወሬ ያወራው አንተ እንደው ምንም ዋይ ዋይ ማለት ጀመርክ ማለት ነው። ኦኬ አንድ መረጃ ከፓስተር ጋር ስታወራ እየሰማንህ